አድማጮች በእናንተ ይዤላችሁ የቀረብኩት ባለጸጋ ያደርጋል በሚል $120 እየተሸጠ ያለው አፈር አነጋጋሪና አስደናቂ የሆነ መረጃ ሆኗል። አፈሩ የባንክ ህንጻዎች ከተገነቡባቸው ስፍራዎች ላይ የተቆፈረ ነው ተብሏል። ይህ አፈር መጠቀም ሀብታም ያደርጋል በሚል በርካቶች እየሸመቱትም ይገኛሉ። ባለጸጋ ያደርጋል በሚል $120 እየተሸጠ ያለው አፈር የዓለማችን ቁጥር 2 ሀብታም ሀገር በሆነችው ቻይና በአነስተኛ ካርቶን ወይም ከረጢት መሳይ እቃ መያዣ እየተሸጠ ያለው ነገር ብዙዎችን አስገርሟል። ይህ እቃ ባንኮች ከተገነቡባቸው መሬት ላይ የተቆፈረ አፈር ሲሆን አንድ ከረጢት አፈር በ880 ዩዋን ወይም $120 እየተሸጠ ይገኛል። ሳውዝ ቻይና ሞርኒንግ ፖስት እንደዘገበው ከሆነ ይህ ከባንኮች ህንጻ ስር ይወጣል የተባለው አፈር ሰዎችን ባለጸጋ ያደርጋል የሚል እምነት አሳድሯል። በንግዳቸው እንዲሳካላቸው የፈለጉ ቻይናውያን ይህንን አፈር እየሸመቱ እንደሆነም በዘገባው ላይ ጠቅሷል። አፈሩ በበየነ መረብ የንግድ አውታሮች አማካኝነት ለሽያጭ የቀረበ ሲሆን የአፈሩ ተፈላጊነት መጨመሩን ተከትሎ እስከ 1000 ዩዋን ደርሷል ተብሏል። ለሽያጭ የቀረበው ይህ አፈር ከአራት የቻይና ግዙፍ ባንኮች ማለትም ከቻይና ግብርና ባንክ፣ ከኢንዱስትሪ ባንክ ኦፍ ቻይና፣ ከንግድ እና ከቻይና ኮንስትራክሽን ባንክ ህንጻዎች ስር የተቆፈረ እንደሆነ ተገልጿል። የሀብት መጠንን ይጨምራል የተባለው ይህ አፈር ከንግድና ኢንቨስትመንት ጋር ያሉ መጥፎ ነገሮችን ያስወግዳል ተብሎም ይታመንበታል። አፈር ሻጭ ነጋዴዎች አፈሩን በሌሊት ይቆፍራሉ የተባለ ሲሆን እንደተባለው ይህ አፈር የተባለውን ያህል ሀብት ያስገኛል የሚለው አመለካከት እስካሁን በሳይንስ አልተረጋገጠም። በቅርቡ ተአምረኛ የተባለውን አፈር የገዛና ስሙ እንዳይጠቀስ የፈለገ ቻይናዊ እንዳለው ብዙ ጓደኞቹ አፈሩን እንደገዙና እንደተባለው አፈሩ ሀብት ካስገኘ በሚል እሱም እንደገዛ ተናግሯል። ድርጊቱ በመላው ቻይና መነጋገሪያ የሆነ ሲሆን ብዙዎች ሰዎች አፈር ከመግዛት እንዲቆጠቡና ገንዘቦቻቸውን እንዳይጭበረበሩ ሲሉ አሳስበዋል። አድማጮች በመቀጠል አምጠው የወለዱትና እያጠቡት ያለው ልጅ የእርሱ አይደለም ቢባል ምን ያደርጋሉ? በአሜሪካ ውስብስብ የህግ ክርክር ተካሂዶበታል። በዚህ ጉዳይ አንዲት እናት 9 ወራት አርግዛ የወለደችውን የ5 ወር ወንድ ልጅ ለመመለስ ተገድዳለች። ይህም አንገት የሚያሰብር ሀዘኑ የከበደ አስገራሚ መረጃ ነው። አምጠው የወለዱትና እያጠቡት ያለው ልጅ የእርሱ አይደለም ቢባል ምን ያደርጋሉ? ክርስቲና ሙራይ የ38 ዓመት ሴት ስትሆን ከ5 ወር በፊት ነበር ወንድ ልጅ የወለደችው። እናት መሆን ህልሜ ነበር የምትለው ሙራይ ለአመታት ከተዘጋጀች በኋላ የምትመኘውን እናት መሆን ችላ ነበር። ይህንን ህልሟን ለማሳካት ስትልም የወንድ የዘር ፍሬ ከሚለግሱ በጎ ፈቃደኛ በተገኘ የወንድ የዘር ፍሬ በመጠቀም የራሷን እንቁላል በሳይንሳዊ መንገድ እንዲዋሃድና ጽንስ እንዲፈጠር ካደረገች በኋላ የልጅ እናት መሆኗ ተገልጿል። በምህዳረ ቃሉ አይቪኤፍ ወይም በሳይንሳዊ ዘዴ የቤተ ሙከራ በሚካሄደው በዚህ ልጅ የመውለድ ጥበብ አማካኝነት ልጅ መውለዷ ደስታ እንደሰጣትም ትናገራለች። ይሁንና እሷን ነጭ መሆኗ እና የወንድ የዘር ፍሬ የለገሳት ሰው ነጭ መሆን ተከትሎ ነጭ ልጅ ስትጠብቅ የነበረችው ሙራይ የወለደችው ልጅ ግን ጥቁር ልጅ ሆኗል ተብሏል። ዋናው ነገር እናት መሆኔ ነው በሚል እሳቤም አምጣ የወለደችው ልጅ ልጁ ነው ብላ ተቀብላ እየኖረች እያለ ግን ጽንሱ በቤተ ሙከራ እንዲፈጠር ያደረገው ኩባንያ ያልታሰበ ስህተት መስራቱንና ይቅርታ ሊጠይቃት ወደ ቤቷ ይመጣል። አድማጮች ላይክና ሰብስክራይብ ማድረግዎን አይዘንጉ። ኩባንያው ጽንሱ በቤተ ሙከራ ለመፍጠር በተደረገው ጥረት ወቅት ስህተት መፈጸሙን አምጣ የወለደችው ህፃን ከሌሎች ባልና ሚስት የዘር ፍሬ የተፈጠረ እንጂ የሷ እንዳልሆነ ነግሯታል። የህፃኑ እውነተኛ ወላጆችም ህፃኑን እንደሚፈልጉት በፈቃደኝነት ካልሰጧቸው ጉዳዩን ወደ ህግ ሊወስዱት ዝግጅት እያደረጉ እንደሆነም ኩባንያው ከይቅርታ ጋር ለሙራይ ይነግራታል። በህፃኑ ላይ በተደረገው የዘረመል ወይም ዲኤንኤን ምርመራ መሰረትም አመጣ የወለደችው እና ጡቷን ስታጠባው በእርግዝና ወቅትም ብዙ መከራን ያሳለፈችለት ልጅ የእሷ እንዳልሆነ ትረዳለች። ጉዳዩን በስምምነት ለመፍታት ያደረገችው ጥረት ያልተሳካላት ሙራይም የ5 ወራት ወንድ ልጇን ለእውነተኛ ወላጆቹ አሳልፋ ለመስጠት ተገዳለች። ኩባንያው ካሳ ለመክፈል ዝግጁ መሆኑን ከሷ የዘር እንቁላል የተጸነሰ ልጅ እንድትወልድ እና ዳግም የልጅ እናት ለማድረግ ዝግጁ መሆኑን ቢነግራትም አሁንም የሌላ ሰው ልጅ ሊያስወልደኝ ይችላል በሚል ጥያቄውን ውድቅ ማድረጓ ዩሮኒውስ ዘግቧል።
ተመልካቾች መረጃዎች ከተመቻችሁ ላይክ እና ሰብስክራይብ ማድረጉን አይዘንጉቱን። በመጨረሻም አድማጮች ወደ እናንተ ይዤላችሁ የቀረብኩት ለረጅም ጊዜ በመሳሳም የዓለም ድንቃ ድንቅ መዝገብ ላይ የሰፈሩት ጥንዶች ተለያዩ የሚል ነው። ይህም እንግዲህ በዓለማችን ላይ በጣም አነጋጋሪ የሆነ ጉዳይ ነው። ለረጅም ጊዜ እንግዲህ በመሳሳም የዓለም ድንቃ ድንቅ መዝገብ ከሰፈሩ በኋላ ጥንዶቹ መለያየታቸው ጉድ የሚያስብል ነው። ታይላንዳዊ የሆኑ ጥንዶች ከ12 ዓመት በፊት ነበር ለ58 ሰዓት ከ35 ደቂቃዎች በመሳሳም ክብረ ወሰን የያዙት። ጉድ ነው ይህን ሁሉ ሰዓት መሳሳም። የዓለም ድንቃ ድንቅ መዝገብ ውድድሩ አደገኛና አንዳንድ ሕጎቹም ከተሻሻሉ ድንጋጌዎች ጋር የማይጣጣሙ ናቸው በሚል ከ2013 በኋላ እንዳይካሄድም አስቁመውታል። ይህንን ውድድር ከ12 ዓመታት በፊት የዓለም አቀፍ ትኩረት ስበው የነበሩት ታይላንዳውያን ጥንዶች መለያየታቸውን ይፋ አድርገዋል። ኢካቻይ ቲናራት እና ባለቤቱ ላክሳና በፈረንጆቹ 2013 ለረጅም ሰዓት በመሳሳም የዓለም ክብረ ወሰንን መስበር ችለው ነበር። ጥንዶቹ በዓለም ድንቃ ድንቅ መዝገብ የእረፍት ሕግን ተከትለው ለ58 ሰዓት ከ35 ደቂቃ ከ58 ሰከንድ ከንፈሮቻቸውን ሳይላቀቁ ቆይተዋል። ይህም የፍቅራቸውን ጥልቀትና አካላዊ ብርታታቸውን እንደሚያሳይ ሲዘገብ እንደነበር የህንዱ ኤንዲቲቪ አስታውሷል። ከሁለት ቀን በላይ ምንም እንቅልፍ ሳይተኙ የመሳሳም ማራቶን ሪከርድ የሰበሩት ጥንዶች የፍቅርና ጽናት ተምሳሌት ሆነው ለ12 ዓመታት ከዘለቁ በኋላ ግን ምን ዋጋ አለው? በፍቺ መለያየታቸው ዓለምን አነጋግረዋል። ኢካቻይ ቲናራት በማህበራዊ ገጹ ከትዳር አጋሩ ላክሳና ጋር መለያየቱን ገልጸዋል። ከላክሳና ጋር ያሳለፍነው አስደናቂ የህይወት ጉዞ ቢቋጭም ክብረ ወሰን የሰበርንበትን ሆነ ሌሎች አስደሳች ትዝታዎች አብሮኝ ይዘልቃሉም ብሏል። የታይላንዳውያን የፍቅር ተምሳሌቶቹ የፍቺ ድግስ አዘጋጅተው በሰላማዊ መንገድ መለያየታቸውንና ልጃቸውም ሲፈልግ ከአባቱ ሲያሻው ከእናቱ ጋር እንዲኖርና በፍቅር ለማደግ መስማማታቸውንም አስታውቋል። ኢካቻይ ከባለቤቱ ጋር የተለያዩበት ምክንያት ግን ከመግለጽ ተቆጥቧል። ለረጅም ጊዜ በመሳሳም ለመጀመሪያ ጊዜ የዓለም ክብረ ወሰን በ2011 የሰበሩት ኢካቻይና ላክሳና ከ2 ዓመት በኋላ በ2013 የራሳቸው ክብረ ወሰን አሻሽለው እስካሁን እንደያዙት ነው። የዓለም ድንቃ ድንቅ መዝገብ ከ2013 ውድድር በኋላ ይህን ዘርፍ ሰርዞታል። በምክንያትነት ያነሳውም የእንቅልፍ ማሳጣት ጨምሮ ሌሎች የጤና ችግሮችን ያስከትላል። በውድድሩ ውስጥ ያሉት ሕጎች በቅርብ ጊዜ ከወጡ የተሻሻሉ ድንጋጌዎች ጋር አይጣጣመውም የሚልም ነበር። አድማጭ ተመልካቾች ለዛሬ ይዤላችሁ የቀረብኩት የዓለም ድንቃ ድንቅ መረጃዎች የዚህን ይመስላሉ። ቪዲዮዬ ከተመቻችሁ ላይክ፣ ሼር፣ ኮሜንት እና ሰብስክራይብ በማድረግ ያበረታቱን እያለን እንጠይቃለን።